አባዬ ነገ እኮ ከጓደኞቼ ጋር ፕሮግራም አለን እናማ ትንሽ ብር ስጠኝ። ስንት ነው የፈለግሽው? 2000 ይበቃል። አይ አንቺ እንኪ 2500 አምስቷ ከኔ ነች። እንደዛ ከሆነማ 3000 አድርገው በቃ። ወይ ጉድ! እንኪ እሺ አባዬ ለኔም እስኪ ብር ስጠኝ። የምን ብር? እሷን እኮ የምን ብር አላልካትም እና ጫማ ለገዛ ነው። እሺ ስጠኝ። የምን ጫማ ነው ያለህስ? 3 አመት ሆኖ እኮ። ታዲያ ጠበዋል? አልጠበበኝም። በቃ ታዲያ ምን ፈለግ? አርጅቷል አይጠበኝም። በቃ የኔን ጥቁሩን ጫማ ሰጠሃለሁ። አረ በስመ አብ። እሺ 50 ብር ስጠኝ። ለምን? ለሷ 3000 ብር እየሰጣት አይደል እንዴ? እኔ እኮ አስፈላጊ ሆኖብኝ ነው። እሺ ቶ እማዬ ቅድም ሽንኩርት ያስፈልጋል እያለች ነበር። ልግዛ ስጠኝ። ሌላ ጊዜ ይገዛል። ተው። አይ አባዬ እውነቱን ነው፣ ሽንኩርት ያስፈልጋል። አረ እባክሽ ይሁን ካሽ ቶሎ ግዛ። እማዬ። አቤት። አሁን እኮ ጓደኛዬ ደውሎ እሁድ ልደቱን ያከብራልና እኔንም ና አለኝ። ጎሽ ሂዳ በቃ። ግን በጊዜ ወደ ቤት። እሱ አይደለም ችግሩ፣ የሁሉም ልብሶች የቆዩ ናቸው። እናማ ልብስ ግዢልኝ። ሂዳ ተቆሻሻ። አረ ልጁ እንዴት የተበላሸው? ለሌላ ሰው ልደት ልብስ ግዢልኝ። አረ እማዬ በእናትሽ ዞር በልልኝ አንተ ልጅ ከፍቴ። እሺ በፈጣሪ ዞር በልልኝ። አረ እማዬ ስሞትልሽ። ዞር በልልኝ አንተ የደላህ። ለሰው ልደት ለራሱ ቢሆን እሺ። ትሽ ሲጀመር እዚህ ቤት ለኔ አንድ ነገር ተደርጎልኝ አያውቅም። ቆይ አሁን ይኸው ያለኝን ልብስ ለብሼ ስሄድ ቤተሰቡም ሁሉም ሰው እንደ ዱርዬ ነው የሚል። ምን ለምን ሲባል ነው እንደ ዱርዬ የሚያው? ልብሴ ነዋ እንዳለ እኮ ጉልበቴ የተቀደደ ነው። ሁሉም ሰው በቃ የበቀሉ ልጅ ዱርዬ ነው የሚሉት። አከነሽና በቀሉ የኔ በቀሉ ልጅ ዱርዬ። ተነሳ አዘጋጅ፣ ልብስ ልንገዛ እንሄዳለን። እሺ በሉ ትችላለህ ዝራ። ግን ለጓደኛዬም ስጦታ ብንገዛ። አይ እሱን እንኳን አልችልም፣ ብር የለኝም። እሺ መቼም የበቀሉ ቤተሰብ ደሃ ናቸው። ልጁ ባዶ እጁን መጣ ነው የሚሉት። ይሁን። አረ ወይኔ አንተ እኔ ከሰው በላይ አድርጌ ሊያሳደኩ። አዎ እሱማ ግን ሰው ይሃ አይታየውም። ችግር የለውም። እንደው ማንም ሰው አይቶት የማያውቀው ስጦታ ነው ይዘህ የምትሄደው። አዎ እሺ ቆይ እንደውም ይሄ ብቻማ አይደለም። ሄሎ ይኸው አንተ ሌላውን ታያለህ። ልጅ የደሃ ልጅ ተብሎ ስም ተሰጥቶታል። ስላንተ አላውቅም። እኔ ግን የበቀሉ ቤተሰብ ተቸገረ ሲባል መስማት አልፈልግም። እናማ አሁን ለዚህ ልጅ ባጃጅ ወይ መኪና ነገር ይገዛለት። ባንበላ ስንራባ ስሜም አይጠፋም። አረ እማዬ አያስፈልግም። ዝም በል አንተ። በቃ ሌሎች ነገሮችንም እያየን እንጨምራለን። ሚጣ አባያለ እንዴ? የለም። ምን ነው? ቶሎ በል እሺ። ለኔ 25 ብር ነው የምትልክልኝ። 25 ብር አረ ያስታውቅብናል። እንደው ሰለኝ ለኔ ራሱ 5 ብር ነው የምልከው። እባክህ ችግር የለውም። ችግር የለውም። አንቺማ ስልኩን ብትወስድበትም ችግር የለውም። እሺ ግን ለኔ ነው ብዙ የምትልከው። ምን ለምን ሲባል? ታላቅ ስለሆንኩ ነዋ። አንቺ ሙላልኝ በትዩ ራሱ ይሞላልሽ አይደል እንዴ? ሁሌ መጠየቅ አስጠላኝ እባክህ። አረ እቺ ምን አይነቷ ነሽ? በእናታችሁ አልሰማሽም? እኔ ነኝ ብዙ የምወስደው። እኔ ነኝ አልኩ። አንቺ አላበዛሽም እንዴ? ይኸው ተናግሬያለሁ። ሲጀመር በቀሉ አባዬ መጣ። ላከው? አዎ ግን ሜሴጅ አላጠፋውም። ለምን? አልገባም። እናታችሁ የለችም እንዴ? መሰለኝ። ስልኳን ይዛለች አይደል? እንጃ። እስቲ ልደውልላት። ቀሪ ሂሳቡ አነስተኛ ነው። ቅድም አይደል እንደ 100 ብር የሞላሁት? 100 ብር ነው ስልከው? እዝራ እስኪ መነጽሬን አምጣልኝ። የምን ሜሴጅ ነው የገባው? ወይኔ ጉዴ! እዝራ መነጽር እኮ የለም ጠፍቷል። አረ ጓዳ አልጋው ላይ በራስጌ በኩል አለልክ። ስማኝ እዝራ፣ ወይ 95 ብሩን ትልክልኛለህ ወይ እነግረዋለሁ። እስኪ አንቺ ደግሞ ሊነግረው። እዝራ አምጣው እንጂ አንተን እኮ ነው የሚጠብቀው። እውነት ነው 100 ብር የሚያክል ነገር ጠፍቶ እሱ ዝም ማለቱ ያናድዳል አይደል? አረ እቺ ልጅ እንትን እኮ ነው አባዬ። መነጽሩ ቢቀርብህ ሳንጦ እኔ ላንብብልህ። አይሆንም ጭራሽ ማንበብ እንደማይችል ሽማግሌ ያየ። አረ እንደዛ አይደለም። ያን ያህልማ አላናቸውም። እንደውም ያለ መነጽር አንብቤ ያሳያችኋለሁ። አዎ አባዬ አንብበው። ውድ ደንበኛችን የ100 ብር ካርድ ብር ነው የሚለው አባዬ። ምንድነው ብር ለሰው ልካል ሊሉኝ ነው? አዎ ማን ይሆን የወሰደው? ማን ነው ስልኬን የነካው? እንደው እገለዋለሁ። ጨርሰህ ካንበበው ስልክ ቁጥሩም አለ። የ100 ብር ካርድ ለ0935 እንዴ የእዝራ ስልክ 35 ቤት አይደል እንዴ? ያንቺም 35 ቤት ነው። ቀጥል አባዬ። ለ0935 7643 ወደ እኔ ስልክ ነው እንዴ? መጨረሻው ደግሞ 68 ይሄ ስልክ አንቺ አይደለም እንዴ ሚጣ? አዎ አንቺ ነሽ ብሩን ወሰጂው። አንቺ ኮንሽስ ችግር የለውም ውሰጂው ልጄ። ናዝራ ካርድ ግዛልኝ። ለምንድን ነው ግን ሁሌ ማታ መብራት የሚጠፋው? ይኸው አሁን 4 ሰዓት ሲሆን መብራት ይጠፋል። ይኸው ሄጄማ መጠየቅ አለብኝ።
ሰላም አባት፣ አንተ ነህ መብራቱን የምታበረው የምታጠፋው ሰው እያለ? አዎ ነኝ። ምን ልታዝዝ? ቆይ ምን አድርጉ ነው የምትለን? መብራቱን በማጥፋት ምን ታገኛለህ? ቆይ ተረጋጋና ላስረዳ። ይህን ሰውዬ ተመልከተው። ቀኑን ሙሉ ስልኩ ላይ ተጥዶ ነው የሚውለው። ዓለም ላይ ምንም ነገር ሊያስደስተው አይችልም። ዝም ብሎ ዲፕሬሽን ውስጥ እንደገባ ነው። ምንም ነገር ሊያስደስተው አይችልም። እና ምን ያገናኘዋል? ዓለም ላይ ከአንድ ነገር ውጪ ምንም ነገር ሊያስደስተው አይችልም ይህን ሰውዬ። ቆይ ላሳየህ። እንዴ መብራት ጠፋ? ዝም ብለህ ተመልከት። መብራት መጣ። ታዲያ ተደስቶ የማያውቀውን የኢትዮጵያን ሕዝብ እንደማስደሰት ምንም ያስደስት ነገር አለ? 6 ሰዓት ሊሆን ነው። እስኪ ቡና ካቀራሩ። እሺ ቆይ አንዴ ማያ አንዴውን ነገር እያረኩ ነው። እሺ 6 ሰዓት ሳይሆን ቶሎ አቀራርብልኝ። ማለት 6 ሰዓት መሆኑ ለምን አስፈለገ? አይ ምንም እንዲሁ ነው። እማዬ ግን ቡና ሱስ የለብኝም ትያለሽ እንጂ በጣም ነው ያለብሽ። እኔ ኧረ እኔ ቀን ለመክፈያ ነው እንጂ ይሄ ባልጠጣስ እንዴ ምን ቢቀርስ? እሺ እንደዛ ከሆነ እስኪ 1 ሰዓት አሳልፊና 7 ሰዓት ጠጪ። 1 ሰዓት? ኧረ እኔ ባልጠጣስ ትንቅር ብሎ ቢቀር እስቲ እናያለን። እሺ ስንት ሰዓት ነው አሁን? 5 ሰዓት ከ59 ነው። በቃ 6 ሰዓት ነው። በቃ አሳይሃለሁ አሁን 6 ሰዓት አልሆነ? አይ አልሆነም። አሁን 6 ሰዓት ሆነ። ይሁና ታዲያ ምን ይመጣል? እኔ በቃሉ ላይ እንደሆነ ምንም ጠብ የሚል ነገር የለም። ወይ ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እማዬ ይሄ ነገር ይቅር፣ በቃ ላቀራርብልኝ። አረፍ ምን ይከብዳታል ብለህ ነው ወይ? አይ አይደለም። በቃ ታዲያ በቃ ምን ይመጣ? እማዬ በቃ ምኝሻለሁ። ሱስ የለብሽም። ላቀራርብልሽ ቡናው ነው። እረፍ። አሳይሃለሁ። እንዴ ቤት ውስጥ ሰው ምን ያደርጋል? አረ ምንም የለም። አረ እባክህ ከሶፋዬ ላይ ተነሳ፣ ታርቀዋለህ። በቀሉ ቡና አልደረሰም። ቡና እማዬ ልወጣ ነው። በቃ ቆየት ነው ልሄድ ነው የምትይው? እዚሁ ጓደኞቼ ጋር ነው። ቻው በቃ። ሰላም ለዚህ ቤት። ሰላም። ውይ ጋሻ እያለበት ስንት ጊዜያችን ተገናኘን። ሲቀመጡ ይግቡ። እሺ ስንት ጊዜ ነው ቤትሽን መጥቻ ያለው እያልኩ ዛሬ ከልጄ ጋር መጣሁ። ሰላም። ውይ የኔ ልጅ አንተ አንድ ፍሬ ልጅ ነበር እኮ። አዎ። እንዴት ነህ? ደህና። ጎሽ። ታዲያ አየለ እንዴት ነህ? ደህና ነኝ። እንደውም አሁን አዲስ የሥራ ቦታ ልጀምር አስቸገረኝ። ለቤቴ ቅርብ ነው። ጥሩ። ባለቤትስ እንዴት ነች? አሪፍ። ሚጣ የምሄድበት አለኝ እያልሽ አልነበር? አይ ትቼዋለሁ፣ በቃ አልሄድም። ታዲያ አየለ ጤናህስ እንዴት ነው? እየታየህ ነው? አዎ። እንደውም የሰው አረቺ ጅማይ እንዳታ። እኔም ደህና ነኝ። እንደው አንዳንዴ ራሴን ጭምድድ አድርጎ ይዘኛል እንጂ ጤንነትስ ደህና ነኝ። አረ እንዴት ነው የሚያስጠሉት በፈጣሪ። ምን ውጪ እንኳን ያለው ሚጣ እማዬ እየጠራችሽ ነው። ኧረ አልጠራኋትም። እኔ የምልሽ ግን ሚጣ ትተዋወቃላችሁ አይደል? ከሱ ጋር? አዎ አሁን ተዋወቅን አይደል እንጂ ከዚህ በፊት አትተዋወቁም? አዎ። አየህ አይደል ወይ በስርዓት እንደ ቤተሰብ አንሰበሰብ። እንዲህ የሆነ እኮ ነው እህት ከወንድሙ ጋር የሚጋባው። እውነት ነው። ምን ወንድሜ ነው እንዴ? አይ አይደለም፣ የአጎትሽ ልጅ ነው። ምን? አዎ አየለ እኮ አጎትሽ ነው። እጫውንስ ቆይ ስንት ዘመድ ነው ያለን? እንደሚጣ ስነ ስርዓት ትይሽ። አንተ ደግሞ እንደሱ አትይኝ። አንቺ ወዴት ነው የምትሄጂው? ጓደኞቼ ጋር ነው። ሰላም ነው ማዘር፣ ታች ሰፈር የአጥርነሽ ልጅ ነኝ። እሺ ልጄ ምን ነበር? እማዬ ትልቁ ብረት ድስቴን ስጭኝ፣ እንግዳ እየመጣ። ውይ ሞት ይሳኛል። ሰጠዋትም ለካ። ተቀመጪ ልጄ አመጣልሻለሁ። እሺ ሰላም። እዚህ የታች ሰፈር ልጅ ነሽ እንዴ? አዎ። እና እንዴት የሁሉ ጊዜ ውበት አላየሁትም? የእውነቴን እኮ ነው። ይገርምሻል፣ እዚህ ሰፈር የዱርዬዎች ሁሉ መሪ ነኝ። አታውቂኝም? የምር አላውቅኝም። ችግር የለውም፣ ከአሁን ጀምሮ ታውቂኛለሽ። ምንም ነገር ከተፈጠረ እኔን ጥሪኝ። እሺ የኔ ልጅ ለካ ብረት ድስቱ ሳይታጠብ የተቀመጠው። እስካጥቦ ትንሽ ጠብቂኝ። እሺ ይቅርታ። እሺ ችግር የለውም። አንተ ኮፍያን እንዴት ነው የለበስከው? ዱርዬ ይመስልሃል እንዴ? ቶሎ መልሰው። እና ዱርዬ አይደለሁ እንዴ? አንተ እኔ እኮ እንደው እናት ልጄ ዱርዬ ባልሆነብኝ ብላ ትጸልያለች። እኔ እንደው አንተ ሆነ እንኳን በተረፍክልኝ። እንዴት አለው በየሄደበት ሰፈሩ ልጆች እያያዙ ይቀጠቅጡታል። እንደው እንደነሱ ዱርዬ ሆኑ መምታታቸውን ካቆሙ ብዬ ነዋ። አረ እማዬ ደግሞ ኩዮቹ ብቻ መሰለሽ የሚመቱት? ታናናሾቹም ይመቱታል። እማዬ ውይ ይቅርታ ልጄ፣ ብረት ድስቱ ልጠብና ላምጣልሽ። እሺ
እማዬ ቀልድ ትወዳለች። አንተ እዝራ ምንድነው ይሄ? ምን ፓንቴን እስከዚህ እድሜ ድረስ አጥቤልሃለሁ። ከዚህ በኋላ ራስህን ጠብዬ አልነገርኩህም? ሂድን ከወሰድ ግማታ የኔ አይደለም። አረ ማዘር ቶሎ ጠቡልኝና ልሂድ። እዝራ ምን ሆነ ነው የምታለቅሰው? አረ እኔ አላለቅስኩም። አይዞህ ለሁሉም ችግር መፍትሄ እናገኝለታለን። አልጋ ላይ የምትሸነውን ነገር ማቆም ስላልቻልክ ነው የምታለቅሰው? አባዬ እኔ አላለቅስኩም። አይደለም ንገረኝ፣ አሁንም ፖፖ ስለምትጠቀም ነው? አባዬ አላለቅስኩም። እሺ ቂጥህን ማጥበህ እኔ ስለሆንኩ ነው? በስመ አብ ምን አልችልም ከዚህ በላይ። አንተ ሊተው ስልኩ ቻርጀር ያርጋ። አባዬ አሁን ይመጣል። ምን አገባሽ ታዲያ? ደግሞ አንቺ እየተጠቀምሽ ነበር። እኔማ በጊዜ ያስቀመጥኩታ። በቃ እንኳን አያገባሽም። የምን ድምፅ ነው? ሰው መጣ እንዴ? አባዬ መጣ። ወይኔ ውይ የኔ ነገር ስልኩን ቻርጀር ላይ አድርጌ ነው የወጣሁት። አዎ እኔማ የታደረኩት ብዬ መደንገጤ። መቼም እስካሁን ይሞላል እንዴ? ምን ሆኖ ነው እንደዚህ የሚያቃጥለው? 8 ነው የሚለው ምን ማለት ነው? 8 ሚጣ ስልኬ ነክቻል እንዴ? ኧረ እኔ አይደለሁም። እኔ ራሴን ስልኬ የተጠቀምኩ ነበር። እዝራ አንተ ነህ? ምን ሆነ? ምንም አላደረገም። ቻርጀር መብራት ጠፍቶ ነበር ለዛ ይሆናል። ታዲያ ምንስ ቢሆን መጀመሪያ የነበረው የት ሄደ? 15 ነበር እኮ ስወጣ። እንትን ነው ይመጣል እኮ ቻርጀር። መብራት ሲጠፋ ያለውንም ይወስዷል። ኧረ እንደዛ አያደርግም። አፍሽን ዝጋ እንጂ። ተው እንጂ እንደዛ ያደርጋል እንዴ? አዎ ወይም ቻርጀሩ ተበላሽቶ ይሆናል። ኧረ አዲስ ነው። በቃ የስልኩ ቻርጀር መቀበያው ተበላሽቶ ይሆናል። እሱም ንጹህ ነው፣ ምንም አይሆንም። ከማከፋፊያው ይሆናል። በቃ ኧረ አዲስ ነው፣ ወርም አልሞላው። ቆይ ማከፋፊያው የሚበላሽ መጀመሪያ የነበረው እሱ የት ሄደ እኮ ነው ጥያቄ። እንትን ነው እሱ አባዬ። ምን መሰለህ? ቆይ ስልኩን ስጠኝ። የውልህ ምን መሰለህ? ወይ ሚጣ እማዬ የጠራችሽ ነው። አልጠራችኝም፣ አትዋሽ። የሰማሁትን ነው እንግዲህ። እማዬ ዝም ስትባል እንዴት እንደምትናደድ ታውቂያለሽ። የውልህ አባዬ ስልኩ ምን መሰለህ ችግሩ? ቻርጀሩን ወስዶ ወደ ባትሪ ድንጋዩ የሚያደርሰው ትራንስፖርተር ደክሟል። ያው ነዳጅም ስለተወደደ ምናምን። ምን? አይ ምንም። እና ትራንስፖርተሩ መቀየር አለበት። ስራዋ በቃ እሺ። ታዲያ አይ እንደዚህ በቀላሉ የሚሰራ ነገር አይደለም። ሰሪ ቤት መሄድ አለበት። አይ ስንት ብር ነው እሺ የሚሰራው? አሁን ያለውን ትራንስፖርተር ከማሰራት አዲስ ማስቀየር ስለሚሻል 1000 ብር እናስቀይረዋለን። በቃ እሺ ቶሎ አሰርተህና የምጠብቀው ስልክ አለኝ። እሺ አሰርቼው እመጣለሁ። እስኪ ሂጅ እቃውን ልጠበው። መቼም ተከምሯል። እንዴ እማዬ ምን ሆነሽ ነው? ኧረ እኔ አጥበዋለሁ። እሺ ጎሽ ሂጂ ጠቢው። እስኪ ሂጅ ጓዳውን ላስተካክለው። መቼም የእብድ ቤት መስሏል። ኧረ እኔ አስተካክለዋለሁ። አይዞን የኔ ልጆች ደከማችሁ አይደል? በቃ ምሳ የለም እኔ እሰራለሁ። ኧረ እኔ እሰራዋለሁ። ኧረ አንቺማ ደክሞሻል፣ ተቀመጪ። አይ እሰራዋለሁ፣ ችግር የለውም። በቃ እሺ ካልሽ ምን ይደረጋል። በዛውም እንጀራ የለም ጋግሪ። ወጡም አንድ ከሚሆን 3 አይነት አድርጊው። ስለተከራከርሽኝ እንጂ እኔ እሰራው ነበር። ውይ ይሄ ወለል እንዴት ነው የበከተው? ልወልውለው መሰለኝ። አዎ ልወልውለው። በቃ በጣም ቆሽሿል አይደል? ይሻላል አይደል? እዝራ ልወልውለው። አዎ ወልውዩ። አዎ በቃ ዝቅ ብዬ ስወለውል ወገቤን ቢያመኝ ነው ወይ አንሸራቶኝ ወድቅ ነው። ይሁን ወለውለዋለሁ። እሺ በቃ ወለውለዋለሁ። ይሻላል። እኔ እኮ ወለውለው ነበር አይደል? እማዬ የት ሄደች? እኔ እንጃ፣ ጓዳ ነች መሰለኝ። ይኸው አሁን ሌላ ስራ ካዘዘች አንተ ነው የምትሰራው። ምን ለምን ሲባል? እኔ ደክሞኛል። የሰራሁትን አላየህም እንዴ? እኔስ ቁጭ ብዬ ነበር። ብቻ አያገባኝም፣ ትሰራለህ። አንቺ ካላገባሽማ ምን አገባኝ? እኔ ማሰራው። ወይ በስመ አብ! ቤቱ ሁሉ የቆሸሸ ልብስ አይደል እንዴ? ወይ እንደው ምን አድርገዋለሁ? ልጠበዋ። መቼም ይበዛብኛል፣ ግን ይሁን። እዝራ! አቤት። ና ማይክ አውጣልኝ፣ ልብሱን ልጠብ። ውጪ ናቸው ባልዲዎቹ፣ ሁሉም አሉልሽ። ሚጣሽ ነይ፣ በባልዲ ውሃው ሞልተሽ አምጪልኝ። ውይ አይገርምም? ባልዲ ውሃ ተሞልቶ ውጪ ላይ ቁጭ ብሏል። ኑ እሺ፣ ልብሱን ወደ ውጭ አውጡልኝ። ኑ አውጡልኝ፣ እጄን ደክሞኛል። ወይ ነገኝች እንኩ ግማሹን ውሰድ። ጎበዞች አሁን እመጣለሁ። እሺ እስከዛ ዝም ብላችሁ ማጠብ ጀምሩ። እስክመጣ ነው። ስመጣ እቀበላችኋለሁ። እፈይ እኔ ታዲያ የሚከብደኝ ነው የሚመስልሽ? አዋ እኔ እዚህ ቤት ባልኖር አንድ ቀንም መቆየት አትችል። ለምንድን ነው እንዳትነካብኝ ብዬ የነካሁኝ? ምን ይሁን ታዲያ በቃ ተጠቀምኩበት። መቼውን ካንተ ተገላግዬ የምኖረው? አረ ለምን አሁን አትለያየኝም? ይኸውልሽ እኔ ልጄ ሚጣን ብቻ ነው የምፈልገው። ከሷ ጋር መኖር እንችላለን። አረ እኔም እዝራዬን ብቻ ነው የምፈልገው። እሺ በቃ ታይኛለሽ አሁን። እሺ እዝራዬን አለኝ እዚህ ጋር። ተነሳ አንተ ደግሞ ካጠገቤ። ስርዓትሽን ያዥ አንቺ ሴትዮ። ተነሳ አንተ ደግሞ ወሮ በላ።
በቃ ከዚህ በኋላ እነሱ ሁለቱን እንዳታናግራቸው። የምርሽን ነው? አዎ። እሺ ወይ ተገላገልኩ። እንዳትደርሱብን። ስነ ስርዓት አባትህ እኮ ነኝ። መብቱ ነው፣ አትናገረው። አረ እንደዛ ነው እንዴ? ሚጣ ከዚህ በኋላ ይሄንን ወሮ በላናችን ዘላ ያልጠገበች አሮጊት እንዳታናግራቸው። አይ ማን እንደሚጎዳ እናያለን። እንዴ እናንተ ናችኋ። እዝራኤል ይታያል። ስልክን በምን ቻርጀር እንደምታደርግ እናያለን። ጥቁሩ ቻርጀር አለሃ። ጥቁሩ ቻርጀር ማን እንደሆነ ረሳው መሰለኝ። ወይኔማ የስልኬን በምን ቻርጀር አድርግ ነው? ችግር የለውም እገዛልሃለሁ። እሺ ሚጣ ቻርጀር ከለከልሽኝ አይደለ? ከዚህ በኋላ ቲሸርቶቼን እንዳለብሽ። ኧረ አንተም ሻምፖይን፣ የፀጉር ቅባቴን፣ ኮንዲሽነሬን፣ ሽቶይን አንድ ነገር እንዳትነካ። አረቢያቸው ከፈለግሽ እንዴት ነው ራበኝ። ሚጣ እስኪ የሚበላ ነገር አቅርቢ። አረ ምንም የሚበላ የለም። እዝራ ምግብ እንስራ አይደል? አዎ ምን እንስራ? እንጃ። ምስር ይሻላል? ድንች ይሻላል? ስጋ? ለምን ሁሉንም እንስራና እየመረጥን እንበላለን። እሺ የሚያስፈልገውን ነገር ሁሉ ይዘህና። ወይኔ ምን ነው? አረ ምንም ብር የለኝም። ማን ብር እንደሚሰጥሽ ረሳችሁ መሰለኝ። ሚጣ እንኪ፣ እነሱ ያሉትን ነገሮች በሙሉ እንሰራለን። እንኪ እንጂ ምንድን ነው? ልጅህን አታውቃትም መሰለኝ። እንቁላል መቀቀል ራሱ እኮ አትችልም። የእውነታቸውን ነው? አዎ። አይ አይ ኧረ እኔ ራሱ እየራበኝ ነው። እኔም። ታዲያ አማራጩ ምንድን ነው? ቂማችንን እርግፍ አድርገን ብንተው ይሻለናል። እውነትሽን ነው። ትርፉ ረሃብ ነው። አዎ አርፈን አንድ ላይ ሆነን ብንበላ ነው የሚሻለው እኮ። እንደ ውዴ ይቅርታ አድርግልኝ። ኧረ አንተ ራሱ ይቅርታ አድርግልኝ። ይቅርታሽ። እሺ ወይ ጉድ! እንደ ልጅ እንኮራረፍ።